ሰዎች የሚያደርጓቸው 3 የመጀመሪያ እርዳታ ስህተቶች። ብዙ ሰው የመጀመሪያ እርዳታን በትክክል መስጠት አይችልም። እናንተ እነዚህን ስህተቶች በጭራሽ እንዳትሳሳቷቸው፣ በጣም አደገኛ ናቸው። የመጀመሪያ ስህተት ጠርሙስ ወይም ማንኛውም ባዕድ ነገር ሰውነቱ ሲገባ እናንተ ለማውጣት መሞከር። ይህ በጭራሽ መሆን የሌለበት ነገር ነው፣ ምክንያቱም የበለጠ የደም መፍሰስ እንዲኖርና ቋሚ የሆነ ጉዳት እንዲፈጠር ያደርጋል። ማድረግ ያለባችሁ ሰውነት ውስጥ ያለው ዕቃ ባለበት ሆኖ ወደ አቅራቢያ የጤና ተቋም በመውሰድ አስቸኳይ እርዳታ እንዲያገኝ ማድረግ ብቻ ነው። ሁለተኛ ስህተት ተቻክሎ በምግብ ሆነ በሌላ ነገር ያነቀውን ሰው ጀርባ መደብደብ። ያነቀው ሰው ማሳልና ማውራት ከቻለ ሄሚሊች ማኒቨር የተሰኘውን እርዳታ ወይም ጀርባን መደብደብ ምግቡ እንዲቀረቀር ያደርጋል። እርዳታውን የምትሰጡት የታነቀው ሰው መተንፈስ፣ ማውራት እንዲሁም ማሳል ሲያቅተው ብቻ ነው። ሶስተኛ ስህተት ሲፒአር ወይም ደረትን ከመጫን ይልቅ ከአፍ ወደ አፍ የሚሰጥ ትንፋሽን ቸኩሎ መስጠት። ራሳቸውን ስተው ለወደቁ ሰዎች የደረት መጫን እርዳታን ቀድሞ አለመስጠት የጭንቅላት ውስጥ ጉዳትን እንዲሁም ለሞት ይዳርጋሉ። ማድረግ ያለባችሁ ተጨማሪ እርዳታን እስከምታገኙ ድረስ 2 እጃችሁን አጠላልፋችሁ ደረታቸውን እየተጫናችሁ መጠበቅ።